ቆይ ማርቲ ባለፈው አቤት። ከጸለይኩልሽ በኋላ ያ በሽታ ተነቀለ አይደል? ማህፀን ኢንፌክሽን በጣም ምንም የለም፣ ምንም የለም። ምንም የለም። ጌታ ይመስገን፣ ክብሩን ይውሰድ የሚገርም ነው። እኔ ከጸለይኩ ለኢየሱስ። በኋላ ቆመ። በቃ ማህፀን ኢንፌክሽኑ ህመሙ ምንም ነገር የለም። ምንም በቃ መድኃኒት ሁሉ ትቻለሁ። እግዚአብሔር ይመስገን። በአንተ የሚሰራ እጅ መድኃኒት ሁለት በጣም ተቻል ትልቅ ነው። በጣም ትቻለሁ። የት መቼና መቼ እ እ እ እኔ ሳልጸልልሽ መድኃኒት ስትጠቀም ነበር። ያኔ ያን ቀን እንደው ባገለገልከው ማታ ራሱ በጣም ያመመኝ ነበር። መድኃኒት ራሱ እየወሰድኩ ነበር በዛ ጊዜ ራሱ። ከዛን ቀን የሚገርም በጸለው ምሽት፣ ከዛ ያንንም ምሽት አልበላውም። ጌታ ይመስገን። ከዛ ወዲህ እስካሁን ምንም የለም። ስሙ ይባረክ። ዋው ከጠጣሽ በኋላ ከጸለይኩልሽ በኋላ በቃ ሳምቲንግ ምንም ነገር የለም። ምንም በቃ የሚታየው ሁሉ በቃ ሰላም ነው። ነፃ የመጀመሪያ ጤንነት ተመለሰልኝ። ምንም የለም። ምን ነበር መጀመር ሲሰማሽ ነበረው? በጣም ነው ሁሌ መድኃኒት መውሰድ ደግሞ በጣም ሊበላ ምን በጣም በቃ ሊነግር አልችልም። ፔኒንጉ በጣም ከባድ ነው። ግን ጌታ ይመስገን የሚገርም ነው። እግዚአብሔር ቀደመ። እግዚአብሔር ገለበጠው። በጣም ገለበጠው። ጌታ ይመስገን። ምን ቃላት አይነት የለኝም። አምላክ እንደሆነ አሜን። በጣም ኢየሱስ እግዚአብሔር እንዴት እንደሚሰራ እግዚአብሔር በኢየሱስ ምስክር ነው የምነግራችሁ። የማፀን ኢንፌክሽን እኮ ነው የነገርኩ። እግዚአብሔር እዚሁ ተናግረው። ልጅሽስ እንዴት ሆነ? ልጄም አሁን በጣም ሁሉ ነገር ደህና ነው። አሁን አንዳንድ ነገር ማይበላ ነገር ቢኖርም እንደ መጀመሪያውን በየማታው ምግብ በሰጠው ሰዓት ሁሉ ነው መድኃኒት የሚወስደው። አሁን ያ ችግር የለም። መድኃኒት አልሰጠውም። በጣም ለውጥ አለ። ስሙ ይባረክ። በጣም ዋው አንድ ምሽት ዝልዩን አይኑን እንደዚህ ያመዋል ምናምን ብላ ያልኩ በዛ ምሽት ራሱ በቃ አረ መልክቱ እንደዚህ አሁን ነው ያለፈውም። አሁን የጌታ ተናግሮ ነበር። በቃ መጨረሻ አመመው። ያንን ምሽት ጸልያን መጽሐፍ ቅዱስ ምናምን ግንባሩ ላይ ያደረገን። ከዛ ምሽት ጀምሮ አሁን ያ ነገር የለም። አሁን ምንም ሳይገባን አሁን መልክቱ በትክክል ነው። ያኔም ለሕፃኑ አይኑ የተናገርከውና በሰዓቱ ምልክቱን እና ምኑን አየን።